አርዶ ቤተሰቦቹን እንዲያበላ እሱም እንዲበላ የተሰጠውን በግ ወስዶ ገበያ ላይ ሲሸጥ ተገኘ። ሰላም አለይኩም። አስገራሚ ታሪክን ዛሬ ልነግራችሁ ነው። አንድ ግለሰብ አለ። ይህ ግለሰብ በየጊዜው ለሰዎች ለየቲሞች ይሰጣል። ታዲያ የሆነ አመት ባል ሲደርስ በዛ አመት ባል የተወሰኑ በጎችን ገዛና ምልክት ያደርጋል። ከዛም በኋላ ይሰጣቸዋል፣ ያከፋፍላቸዋል። ሲያከፋፍል ደግሞ ከነ ህይወታቸው ነበር የሚሰጠው። ከዛም የሱ አገልጋይ ሰራተኛው ነበርና ሰራተኛውን ጠርቶ ደሃ የሚባሉ አካባቢዎች ጋር ሂድና እነዚህን በጎች ስጥልኝ ማለት ይነግረዋል። እኔነቴን ግን እንዳትናገር ደብቅ በማለትም ይነግረዋል። ከዛም ይህ ሰራተኛ እሺ ብሎ ተቀብሎ እነዚህን በጎች ወደ ደሃ ሰፈሮች ሄደና ማከፋፈል ጀመረ ማለት ነው። ከዛም አከፋፍሎ ጨርሶ ሲመለስ ድጋሚ ለመስጠት ይህ ግለሰብ ወደ ገበያ ሄደ። ገበያ ላይ ሲሄድም ያቺ በፊት እንድትሰጥ የተፈለገችው በግ እዛው ስትሸጥ ተገኘች። ከዛም ይህ ሰው በጣም ተናደደ። እንዴት ነው ይቺን በግ ስጡ ብዬ ካሰጠው በኋላ በተዘዋዋሪ መታ የምትሸጠው በማለትም ያንን ግለሰብ አስቆመና ልትሸጣት ነው ሲለው አው ልሸጣት ነው አለ። ከዛም ጠየቀው ይቺን በግ የምትሸጣት ልታተርፍባት ነው ወይስ ከመጀመሪያም ጀምረህ ስታሳድጋት ነበር በማለት ጠየቀው። ከዛም ይህ ግለሰብ ታሪኩ ረጅም ነው በአጭሩ ግን ልንገርህ በማለት ይነግረዋል። እኔ በጣም ችግረኛ ነኝ፣ ልጆቼም በጣም ችግር ላይ ነው ያሉት። ታዲያ አመት ባሉን በምን መንገድ እናሳልፋለን ብለን ተጨንቀን ቤታችንን ቆልፈን ባለንበት ሰዓት ተንኳኳ። ከዛ በኋላ እኔም ብቅ አልኩኝ። አንድ ሰው መጣ፣ አላውቀውም። እሱም እንዲህ አለኝ፣ የኔ አለቃ ይሄንን በግ ላንተ እንድሰጥ ለቤተሰቦችህ አመት ባሉ እንድትደሰቱበት ፈቅዷልና ማንነቱንም እንድገልጽ አልፈለገም በማለት ይነግረኛል። ከዛም ይቺን በግ ተቀበልኩና ቁጭ ብዬ ስጠባበቅ ከፊት ለፊቴ ያለው ጎረቤት በፍጹም እንደዚህ አይነት በግም ቤቱ አልገባም፣ እንዲሁም ካለ ስጋ አመት ባሉን ሊያሳልፍ እንደሆነ ተመለከቱ። በዚህ ሰዓት ይቺን በግ አርጄ ስጋውን ከምሰጠው ይልቅ ይሄንን በግ ሽጬ ሁለት ትናንሽ በጎችን ገዝቼ ለሁለታችንም ለማከፋፈልና ሁለታችንም ቤት ደስታ እንዲገባ ከመፈለግ አንፃር ይቺን በግ ይዣት መጣሁ በማለት ለዚህ ለሰጠው ሰው ይነግረዋል። ሱብሃንአላህ። ይህ ሰው በጣም ደነገጠ። የሰጠዋቸው በግ አልበቃቸው ብሎ እንደዚህ ለጎረቤቱ የሚያዝን የሆነ ደሃ በዚህ ሰዓት እንዴት ተገኘ በማለትም እንባውን አፈሰሰ። ከዛም እሱ ራሱ ውድ በሆነ ገንዘብ ገዛውና ያን ገንዘብ እንደገና ሁለት ፍየሎችን እንዲገዛበት ተባበረውና መጀመሪያ ሰጥቶት የነበረውንም በግ መልሶ ሰጠው ለሱ። ይሄ ለሐቀኝነትህ ነው። እነዚህ ሁለት በጎች ደግሞ አንዱ ያንተ ሐቅ አንዱ የጎረቤት ሐቅ ነው በማለት በዛ መልኩ ሸኘው ይባላል። ይህ ታሪክ በግልጽ የሚያስተምረን ሁላችንም ሰደቃ የምንሰጠው ገንዘብ ስላለን ብቻ አይደለም። ገንዘብ ያላቸው ሆነው ሰደቃ መስጠት የሚከብዳቸው በጣም ብዙ ናቸው። እንዲሁም ገንዘብ አጥተው ደግሞ ሰደቃ ግን መስጠት ላይ ቀዳሚ የሆኑ ብዙዎች አሉ። አንተ ልብህ ንጹህ ከሆነና ለአላህ Subhanahu Wa Ta'ala ኢኽላስ ካለህና ሰደቃ በመስጠትህ የሚያስደስትህ አይነት ሰው ከሆንክ ካለህ ነገር ላይ ስትሰጥ ትደሰታለህ፣ ሰዎችንም ታስደስታለህ። ይህ ግለሰብ ልጆቹ ብዙ ናቸው። ብቻውን አርዶ ቢበላ ቢመገብ በጣም አሪፍ የሚሆንለት ይህ ነበር። ነገር ግን ጎረቤቱ እየተቸገረ እሱ ዝም ብሎ መደሰቱ ምንም ጥቅም እንዳልሰጠውና ምንም ደስታ እንዳልሰጠው የሚያሳይ የሆነን ተግባር ነው የተገበረው። ይህ ተግባሩ ደግሞ የተሻለ የሆነ ክፍያን አላህ Subhanahu Wa Ta'ala በተዘዋዋሪ እንዲከፍለው አደረገ ማለት ነው። ውስጣችን ንጹህ እስከሆነ ድረስና ለሰደቃ አህል እስከሆነ ድረስ ሁልጊዜም መሰደቅ እንችላለን። የለኝም እንጂ እሰጥ ነበር የሚባል አባባል ከዛሬ ጀምሮ ይቀራል ማለት ነው። ማንም ሰው በድህነት ምክንያት ረሃብ እንዲያድር ማድረግ አይኖርብንም ማለት ነው። የዛሬው መልእክቴ ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ።